ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት እና እናቶቼ፣ ወንድሞቼና እህቶቼ እንዲሁም ሕፃናት በወደደንና በደሙ ፈሳሽነት በደላችንን ነውራችንን አጥቦ ከ5500 የባርነት ቀንበር የባርነት አገዛዝ ነፃ አውጥቶ ልጆቹ ያደረገን በልጅነት ስልጣን እንድንዘምር በፊቱ እንድንቆም ይረዳን የአባቶቻችን አምላክ የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ክብርና ምስጋና ይድረሰው። የአማናዊቷ ጽዮን የድንግል ማርያም ቃል ኪዳን ምልጃ ከሁላችን ጋር ይሁን። የቅዱሳን መላእክት ጻድቃን ሰማዕታት ተራዳይነት ከሁላችን ጋር ይሁን። ድንግል ማርያም ትባርካችሁ። አሁን መጨረሻ ላይ ልጋይ ቆይቷል ከዘመሩት ግን ሁልጊዜ በጸሎትና በልመና በመቃተት ውስጥ የሚደረሱ ድርሰቶችና ምስጋናዎች ሁልጊዜ እየታደሱ አዲስ እየሆኑ የሚቀጥሉት። እነዚህ ብርታ ልገባ ያለንን በዝማሬ እንዲገባን ያደርጋል እግዚአብሔርና በሰማነው ይባርከን። ድንግል ማርያም ልደቷ ነው ብለን ነው ዛሬ ልደቷን ልናከብርና የመጣ ነው። እኛም ከልዩ ልዩ ከማይገቡ ነገሮች ዳግም እንድንወለድ እግዚአብሔር እሱ ይርዳል። ከክፋት፣ ከተንኮል፣ ከምቀኝነት፣ ከሸር፣ ከአድማ፣ ከጨለማ አሰራር ሁሉ ዳግም እንድንወለድ እግዚአብሔር ይርዳል። መወለድም መልካም ነው። ዳግም እንድንወለድ ያኛው ልደት አይደለም እያልኳቸው ያለው ዕለት ዕለት መወለድ ይጠበቅብናል። ከመሰዶም እንኩነ ወከመ ገሞራ መሰልነ እግዚአብሔር ዘራ እመያትረፈለነ እግዚአብሔር ከያክ እመያትረፈለነ እንደ ሰዶም በሆን ገሞራንም በመሰል እግዚአብሔር ዘርን ባያስቀርልን ኖሮ ምንም ዘር እንደሌላቸው፣ ስር እንደሌላቸው፣ ቅርንጫፍ እንደሌላቸው፣ ቅሪት እንደሌላቸው እንደ ሰዶምና እንደ ገሞራ በሆን ነበር። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የምናገኘው ኃይለ ቃል ነው። ነቢዩ ኢሳይያስ የጻፈው መጽሐፍ ደረቅ ወንጌል ይባላል። አሁን የምናነበው በወንጌላቱ በመልእክታቱ ሁሉ አስቀድሞ ነቢዩ የጻፈው ዛሬ የምናከብረውን በዓል ቀደም ብሎ አልፎ የድንግል ማርያምን በዓል አከበረና እንደገና ወደ ልደቱ ተሻገረና ድንግል ትጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል። ትንቢተ ኢሳይያስ 7:14 ድንግል ትጸንሳለች ወንድ ልጅንም ትወልዳለች ብሎ ልደትን አከበረ። ምን ልደት ብቻ ልደት ላይ አቆሙ። እንደገና ወደ ቀራንዮ ይሄድና ቀራንዮ ኮረብታ ላይ ይወጣና ምንድነው የሚለው? ደዌያችንን ተቀበለ፣ ሕመማችንን ተሸከመ፣ ስለመተላለፋችንን ቆሰለ እያለ መስቀሉን ይተርካል። ስለዚህ አሁን በአዲስ ኪዳን እነ ማቴዎስ 27 የነገሩንን ስለ ስቅለቱን አስቀድሞ ነቢዩ ኢሳይያስ ይነግሮናል ማለት ነው። እና ይሄ ነቢይ የወደፊቱን ያለውን ጠቅልሎ ነው የነገረው። በዮሐንስ 15 እኔ የወይን ግንድ ነኝ የሚለውን ጌታ ያስተማረውን በትንቢተ ኢሳይያስ ምዕራፍ 6 ላይ 5 ላይ ስለ ወይን ሐረግ ይናገራል። እዛም ላይ እነኛ የወይን ሐረግ ምንቱ ቤተ እስራኤል እያለ እየመሰለ በዚህ በወይን ግንድ ላይ ያሉ ቅርንጫፎቹ ደግሞ እኛ እንደሆነን በዮሐንስ 15 ሲናገር በጥቅሉ ነቢዩ ኢሳይያስ ያልነካው ስፍራ የለም። በረከቱ ይደረብን። የአዲስ ኪዳን መምህር ነው ነቢዩ። ያው አዲስ ኪዳን ማለት የብሉይ ኪዳን ትርጉም ማለት ነው። ብሉይ ኪዳን ደረቅ ወንጌል ነው። አዲስ ኪዳን ደግሞ ተብራራ ማለት ነው። ብሉይ ኪዳን ጥላ ነበረ፣ አዲስ ኪዳን አካል መጣ። በብሉይ ኪዳን የነበረው ሁሉ የሚያመለክተው ወደ አዲስ ኪዳን ነበረ። አሁን
ያነሳውላችሁ ጥቅስ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራም በመሰል ብሎ ያኔ በኃጢአት ጥጋቸው በክፋታቸው በነውራቸው እግዚአብሔር የቀጣቸው ስርን ያላስቀረላቸው በእሳት እንደጋዩት እንደ ሰዶምና እንደ ገሞራ በሆን በመሰል ነበር ብሎ የተናገረውን ዘር ብሎ ዘፍጥረት 13 ላይ ሄዳችሁ በአንተና በሴቲቷ በዘርህና በዘራው መካከል ጠላትነትን አደርጋለሁ ይላል። ያንን ዘር ሲናገር ነቢዩ ኢሳይያስ ይሄ ዘር እቺ ዘር ባትቀርልን ኖሮ እንደ ሰዶም እንደ ገሞራ ሆነን ስም አጠራራችን በጠፋ ነበር ይላል። ነገሩ እዚህ ጋር አይጀምርም። ወደኋላ ሄደን ዘፍጥረት 6 ላይ ስናይ ዲያብሎስ ትውልድን ሁሉ ለመዋጥ ሰዎችን ሁሉ ወደ ክፋት ወደ ተንኮል ይነዳ ነበር ይላል። እግዚአብሔርም ምድርን አየ፣ ተበላሸች፣ አንድም ሰው አጣ። እግዚአብሔር እንዲህ አለ፣ ምድርን አጠፋለሁ፣ እደመስሳለሁ፣ የፈጠርኩትን ሰው ሁሉ አጠፋለሁ። እግዚአብሔር ሰው ስለመፍጠሩ ተጸጸተ ይላል። እግዚአብሔር በስራው የሚጸጸት አይደለም። ይሄን ባላደረግኩ ብሎ እግዚአብሔር በስራው እንደው የሚጸጸት አምላክ አይደለም። ነገር ግን ሰው ለዚህ ያልሰራውም ነበርና እግዚአብሔር የከበረው እግዚአብሔር የገዥነት የስልጣን መንፈስ በሱ አሳድሮ ብዙ ተባዙ ምድርንም ግዟት ነበር፣ ገዥነት ሰጥቶ ነበርና ይሄን አጥቶ የሰው ልጅ ወድቆ በኃጢአት ሲጨማለቅ ሲያየው እግዚአብሔር አዘነለት። ግን ይኸውላችሁ ዘሩ በሴቲቷና በአንተ በዘርህና በዘሯ መካከል ተብሎ እባቡ ተረግሞ ነበር። ይሄ የሴቲቷ ዘር እንዳይመጣ እየተከተለ ሰኮናውን እየመታ ማለት ነው። እሱ ራስን ይቀጠቅጣል ተብሏል። ያ ዘር እስከ ኢየሱስ ክርስቶስ ይመጣል። እሱ ራስን ይመታል፣ አንተ ደግሞ ሰኮናውን አለ። ያንን ዘር ተከትሎ ሰይጣን የሴቲቷን ዘር ከገጸ ምድር ለማጥፋት ሁሉንም ወደ ኃጢአት ይነዳ ጀመር። ነገር ግን ይሄ ዘር እንዳይጠፋ እግዚአብሔር ዘርአም እያትረፈለነ የመጀመሪያው ሰው እግዚአብሔር ያተረፈልን የመጀመሪያው ዘር ኖህ ይባላል። ማን ይባላል? ኖህ ባይተርፍ ኖሮ ዛሬ እኔና እናንተ እዚህ አንኖርም። ኖህ አንድም የተረፈ ማለት ነው። ከጥፋት ውሃ ከሞት ከእልቂት ያመለጠ እግዚአብሔር ከሞት ያሻገረው ትውልድ ይቀጥል ዘንድ ያ ዘር ይቀጥል ዘንድ እንደ ሰዶምና እንደ ገሞራ ጠፍተን እንዳንቀር ኖህን አሻገረ። ኖህ ላይ አሁንም ሰይጣን አላበቃም። በዘመነ አስቴር ትዝ ይላችሁ ከሆነ አስቴርን አስነሳ እንጂ እግዚአብሔር በዛ የነበሩ አይሁዳውያን በሙሉ በአንድ ቀን እንዲረሸኑ የሚል በአርጤክስስ ታውቃላችሁ አዋጁ ወጥቶ በሃማ ክፋትና ተንኮል ትውልድ ሁሉ ሊጠፋ ነበር። እግዚአብሔር ሁለት ሰው አስነሳና መርዶክዮስና አስቴር የተባሉ ሰዎችን እነኚህን ዘሮች አስነሳና ትውልድን ታደገ። እኔና እናንተን በድንግል ማርያም ዘርነት የታደገን አምላክ ክብርና ምስጋና ይድረሰው። ዘር ወሳኝ ነው። ዘር ከሌለ ማሳ ሁሉ ጾም ያድራል። ወደ ገበሬዎች ጠጋ ብትሉ በፍጹም ዘር አይበላም። ዘር አይበላም በፍጹም። ጾም ይታደራል እንጂ ዘር አይበላም። ምክንያቱም ሕይወት መቀጠል አለበት። ምክንያቱም ማሳው ጾም ማደር የለበትም። እንግዲህ ዘር ወሳኝ ነው። ያሉት እንዲቀጥሉ ባለንበት ዘመን ደግሞ ዘር ብቻ ሳይሆን ምርጥ ዘር የሚባል ነገር አለ። ዝም ብሎ የሚነቅዘው የሚበላሸው ሁሉ አይዘራም። በጣም የታከመ አሁን እየመጡ ያሉ ዘሮች ደግሞ በረሃ የማይበግራቸው ሙቀት የማይበግራቸው ሁልጊዜ ውሃ አጠጡኝ የማይሉ በራሳቸው ስሮቻቸው አፈርን ቆንጥጠው ከየትም ከሩቅ ስፍራም ቢሆን የውሃን ጠብታ ጎትተው አመጥተው ለአካል የሚመግቡ
እጽዋት እየመጡ ናቸው ያሉት። ዘር ወሳኝ ነው። የእግዚአብሔር ልጆች ዛሬ እግዚአብሔር ዘር ስላስቀረ ነው በዚህ የተገኘ ነው። እኔና እናንተ ዛሬ ስለ ዘር ልናወራ ነው እዚህ የተቀመጠ። እኔና እናንተ ከማይጠፋ ዘር የተወለድን፣ ነገር ግን ይህን የማይጠፋ ዘር እንዴት ልናገኘው ቻል? እንዴትስ ከዚህ ከማይጠፋ ዘር ልንወለድ ቻል? አሁንም ነቢዩ የሚነግረን እግዚአብሔር ዘርን ባያስቀር ኖሮ እግዚአብሔር ዘርን ባያስቀር ኖሮ የእኛ ቀጣይነት አክትሞለት ነበር። በአስቴርና በመርዶክዮስ ይቀጥላል። አብርሃም ትዝ ካላችሁ አሁን በማህሌቱ ሲነበብ ወንጌሉ ከነ አብርሃም ይጀምራል። ከላይ ከአዳም ይላል፣ ከአብርሃም ይጀምራል። አብርሃም አንዱ ነው። እንግዲህ ማን ላይ አብርሃም አንዱ የዘር መቁጠሪያ ሆኖ ገብቷል እዛ ጋር። አብርሃምን እግዚአብሔር ከአሕዛብ መካከል ይህንን ዘር አወጣና አከመው። ይሄ ዘር ይታከማል። ምንም አይነት ሕመም ምንም አይነት በሽታ እንዳይገባበት ዘሩ ታከመና እግዚአብሔር ወደ ምድር ላከው። እንደገና የመጀመሪያውን ሰው ብዙ ተባዞ ምድርን ሙሉ ብሎ ነበር። የመጀመሪያው የታመመ ሆነ። ከዚህ የታመመ ሰው በመጨረሻ ደግሞ አብርሃም የተባለውን ሰው አንድ ሰው አወጣና አከመና ሄደ። በዘርህ አሕዛብ ሁሉ ይባረካሉ አለ እግዚአብሔር። ይህን ትውልድ ለማትረፍ አብርሃም እንግዲህ ብዙ ናቸው እነሱ እየቀጠሉ ይመጣና ዘር ይቆጥሩና የመጨረሻው ሴቲቷ የተባለችውና የሴቲቷ ዘር የተባለው በድንግል ማርያምና በክርስቶስ ላይ ይቆማል ማለት ነው። ሴቲቷ የተባለችው ለጊዜ ሔዋን ትሁን እንጂ ሴቷ የተባንተና በሴቲቱ መካከል የተባለው ድንግል ማርያም ነች። የእባቡን የዘንዶውን ራስ የሚመታው ኃጢአትን የሚቀጣ በደልን የሚቀጣ ለ5500 ዘመን የነበረውን ጨለማ ገፎ ትውልድን ወደ ብርሃን የሚያሻግር ከሴቲቷ የሚወለድ እባቡን የሚያሸንፍ እሱ ማነው? እሱ ኢየሱስ ክርስቶስ። ይህንን የምትወልደዋ ነች ሴቲቷ የተባለችው። ዛሬ እሷን ነው የምናከብረው። ዳግሚት ሰማይ የተባለች ፀሐይ ጽድቅ የተባለውን ኢየሱስ ክርስቶስን ያወጣች ኢየሱስ ክርስቶስ የኔና የናንተ ፀሐይ ጽድቅ ነው። ለሚከተለኝ ሁሉ ብርሃን ይሆንለታል። እቺ የብርሃን እናት የሆነች ብርሃንን ያየንባት እግዚአብሔር ከእናቷ ማህፀን ጀምሮ ይሄን ዘር ጠብቆ እንዳልኳችሁ ቅድም። አሁን ድንግል ማርያም ክርክሩን መቅረብ የለባትም። ብዙ ሰዎች ይጨቃጨቃሉ እና ይገባሉ። ድንግል ማርያም በቃ ድንግል ማርያም ነች። ሌላ ምንም እኮ አስፈልግ። እግዚአብሔር መርጧታል። እግዚአብሔር ቀድሷታል። የአምላክ እናት ከመሆን በላይ ደግሞ ምንም ቅድስና የለም፣ ምንም መመረጥ የለም። ምንም ብትፈልጉ ምንም ብታብራሩ ሌላ አረፍተ ነገር ልታገኙለታቸው። የአምላክ ማደሪያ በመዝሙረኛው በቅዱስ ዳዊት መዝሙር 86 ቁጥር 1 ላይ መሰረቶቿ በተቀደሱ ተራሮች፣ አሁን ዲያቆናቱ በቅዳሴው ሲሰብኩ እንደሰማችሁት መሰረቶቿ በተቀደሱ ይላል። የእሷን ብቻ አይደለም፣ ገና ከመነሻዋ ነው። እግዚአብሔር እሷ ጋር ሳይሆን መቀደስ የጀመረው ገና ወላጆቿ ጋር ነው። የሚያድርበት ስጋ ብቻ አይደለም፣ እሷ የምታድርበትንም የወላጆቿን ማንነት ነው የቀደሰው። ይህም እግዚአብሔር ሲቀድስ እንደምታዩት እግዚአብሔር ሰዎችን ሲፈልግ የፍቶታቸው ዘመን እንዲያበቃ ይጠብቃል። እግዚአብሔር ይስሐቅን በፈለገ ጊዜ እና አብርሃም እስኪያበቁ ነው የጠበቀው። አብርሃም የመውለጃ ሳራ የመውለጃዋ ጊዜያቸው አልፎ አርጅተው ደክመው እነሱ ስራ ካበቁ በኋላ ነው እግዚአብሔር ስራ የጀመረው። ልብ አድርጉ። ሳሙኤል የተባለው ካህኑ የተወለደው ሐና የተባለች እናት ካረጀች በኋላ ነው። እግዚአብሔር የሚሳነው አምላክ አይደለም። ዮሐንስን እግዚአብሔር ለክህነት ለአጥማቂነት ለሰማዕትነት ሲፈልገው ዘካርያስና ኤልሳቤጥ አርጅተው ሁሉ ነገር ደክመው ሰውነታቸው ሁሉ ሙት ሆኖ ቀዝቅዞ እግዚአብሔር ከፍቶት ያልሆነ ከእንባ ከጸሎት ከምልጃ የሆነ ልጅ አወጣ። ከዛ ነው የወጣው።
ዮሐንስ የምልጃ ውጤት ነው። እንግዲህ እንደዚህ ሁሉ ዛሬ ኢያቄም ሐና የምንላቸው ሁለቱ ከነኚህ የተገኘችው ያቺ እንደ ሰዶምና እንደ ገሞራ እንዳንሆን ያቺ ሕመም የሌለባት ጥፋት የሌለባት ዘር ከነኚህ እንድትገኝ እግዚአብሔር መሬቱን ቀደሰ። ዛጋ የሐናን ማህፀን እግዚአብሔር ቀደሰ። ፍትወት የሌለበት የሥጋ ሐሳብ የሌለበት ሁለቱ አረጋውያን ክሌቱ አይሩግ እኮ ነው የሚለው አመ በከዩ ብካየ ረከቡ ወለተ ታስሰር ሊገጋይ ኃጢአትን የሚያስተሰርይ ነውርን የሚያስወግድ ነዋ በጉ ለእግዚአብሔር የተባለውን የእግዚአብሔርን ልጅ የምትወልድ ድንግልን እነኛ ሁለቱ አረጋውያን ባለቀሱ ጊዜ ባነቡ ጊዜ ወለዱ ይላል። ድንግል ማርያም በፍትወት የተወለደች አይደለችም። ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበህግ እምሃና ወኢያቄም ተወለድኪ። ድንግል ሆይ በፍትወት በሥጋ ፍላጎት በመነሳሳት በወንድና በሴት መሻት በዛ ፍላጎት የተገኘሽ አይደለሽም። ሁለቱ ወደ ጸሎት ከተዋል። ሁለቱም የዚህን ዓለም ነገር ትተዋል። ሁለቱም አርጅተዋል። መቃብራቸው ተምሷል። የሁላችሁ ሁሉ ካበቃ በኋላ ሲመሽ እግዚአብሔር ብቅ አለ። እግዚአብሔር በእነኚህ በሁለቱ አረጋውያን የሚሰራውን ስራ አልጨረሰም ነበር። የኔና የእናንተ አምላክ በድንጋይ ላይ ማብቀል የሚችል ነው። ከድንጋይ ውሃ አፍልቆ ነው እስራኤልን ያጠጣው። እስራኤል ወደ ሙሴ ጮኸው በምድረ በዳ ልፈጀን ነው፣ እዚህ ሸለቆ የለም፣ ተቆፍሮ ውሃ የሚወጣበት ስፍራ የለም፣ የሚታየን ድንጋይ ነው አሉ። አሁን ሰው እንዲያይ እግዚአብሔር አያይም። እግዚአብሔር ግን ድንጋዩን ያናግራል። እግዚአብሔር ከድንጋዩ ያመጣል። ሙሴን የያዝከውን በትር አንሳ፣ ድንጋዩን ምታ ነው። ሙሴን መታ፣ ከዛ ውሃው ፈለቀ ይላል። ከድንጋዩ ማለት ነው። የእኛ ጌታ የሚሰማ ማለት ነው። ዛሬም ከነኚህ ከሁለቱ አረጋውያን አይወልዱም፣ አርጅተዋል፣ አብቅተዋል ከተባሉ በኋላ የእነሱ ጊዜ ያከተመ ቢመስልም እግዚአብሔር ግን ስራ ያቆመበት ጊዜ የለም። እግዚአብሔር ወደ እነኚህ ወደ አረጋውያን መጥቶ ፀሐይ ጽድቅ ክርስቶስን በማህፀኗ የምትሸከም ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር መዝሙረ ዳዊት መዝሙር 86 ቀጥላችሁ ስታነቡ እዛው ቁጥር 1 ላይ አንቺ የእግዚአብሔር ከተማ፣ አንቺ የእግዚአብሔር ማደሪያው፣ ስለ አንቺ የተነገረው ድንቅ ነው፣ ስለ አንቺ የተወራው ድንቅ ነው። በማህፀንሽ 9 ወር ከ5 ቀን የተከታተመብሽ ማደሪያው የእግዚአብሔር ማረፊያው ልዑል ማደሪያውን ቀደሰ አይደል የሚለው? አንቺ ለማደሪያነት የቀደሰሽ ልዩ ከተማ ነሽ አለ። ውብ ከተማ ነሽ። አንቺ ልዩ ነሽ፣ የፍጥረታት መደምደሚያ ነሽ። እግዚአብሔር ውስጥሽንም ውጭሽንም ውብ አድርጎሻል። በሐሳብም በሥጋዋም ድንግል የሆነች እቺን ውብ እናት የሁላችን እናት እናትነትን ከልጅነት አስተባብራ የያዘች ድንግልናን ከእናትነት አስተባብራ የያዘች እቺን የሚወሉትን ሁለቱን አረጋውያን እግዚአብሔር ጎበኛቸው ይላል። በቤታችን ድንግል ማርያም እንግዲህ ሁላችንም በታምሯም እንደምናነበው የተወለደችው በስደት ነው። ምክንያቱም የእግዚአብሔር ሰዎች ስራ የሚጀምሩ ከተወለዱ በኋላ አይደለም። ገና በማህፀን እያሉ ስራ ይሰራሉ። ድንግል ማርያም በማህፀን ተጸንሳ በማህፀን እያለች እቺ እግዚአብሔር ቤተ መቅደሱ የሆነች በሁለቱ አረጋውያን የተገኘች በእግዚአብሔር ፈቃድ የተገኘች የሁለቱ አረጋውያን ፍሬ የሆነች በማህፀን እያለች በእሷ አማካኝነት የተባረከው ፍሬ በማህፀኗ መጥቶ ከማደሩ በፊት
ጸጋ የሞላብሽ ብሏልና ቅዱስ ገብርኤል። ታዲያ ድንግል ማርያም በማኅፀን እያለች ጸጋ መሞላት ይነሳት እንዴ? እነ ኤርምያስ ሳይወለዱ እኮ ነው የታወቁት። ሳትወለድ አውቅሃለሁ በማኅፀን ቀድሼሃለሁ የተባለው ነቢዩ ኤርምያስ። ታዲያ ድንግል ማርያም ጸጋ ይጉደላት እንዴ? በማኅፀን ጸጋ የሞላባት ነች። ጸጋዋ የተትረፈረፈ ነው። ይኸውላችሁ ባለፈው ስነግራችሁ ወደ ኤልሳቤጥ በሄደች ጊዜ የማርያም ሰላምታ ወደ ኤልሳቤጥ ጆሮ በገባ ጊዜ በኤልሳቤጥ መንፈስ ቅዱስ ሞላባት፣ ጽንሱን በማኅፀኗ አሸበሸበ፣ ዘለለ ይላል። ይሄ ዳናዊት ጽዮን በማኅፀን እያለች ሐና የተባለች ካረጀች ካፈጀች በኋላ ጸነሰች የሚባለው ወሬ በስፋት ተሰማ። ትዝ ይላችሁ ከሆነ መልአኩ ቅዱስ ገብርኤል ለእመቤታችን እነሆ ዘመድሽ ኤልሳቤጥ ካረጀች ካፈጀች በኋላ ጸንሳለች፣ ይሄው ከጸነሰችም 6ኛ ወሯ ነው ብሎ ነበር የነገራት ለእመቤታችን። ካረጀች ካፈጀች በኋላ ልብ አድርጉ። አሁን ኤልሳቤጥ ራሷን ሸሽጋ ነበር። እግዚአብሔር ነውሬን አስወገደልኝ ስትል ራሷን ደብቃ ነበር የሚለው። በጣም ወሬው ናኝቶ ነበረ። ይሄ ተሰምቶ የማይታወቅ ነው። የ70 የ80 የ90 ዓመት አሮጊት ጸነሰች ሲባል ምን ይባላል? ትላንት የሚያደርግ እግዚአብሔር ዛሬም ያደርጋል። እግዚአብሔር ሁሌም በስራ ላይ ነው ያለው። ሰዎች ግን ከማመን የዘገዩ ናቸው። እግዚአብሔር ግን ባናምነውም በስራው የታመነ ሆኖ ይኖራል። እናም ሐና በመጽነሷ ወሬው ተወራ። ያረጀች ምርኩዝ የጨበጠች ያጎነበሰች አሮጊት በማኅፀን አስያስቡት እንግዲህ አጎንብሳችሁ እንደገና በማኅፀን ሌላ እርግዝና ሲመጣ እንግዲህ አስቡት የሚሆነውን ነገር። ይሄን ዝና የሰሙ ሁሉ ይሄን ታሪክ ለማየት የእግዚአብሔርን ስራ ለማድነቅ ሐናንም እንኳን እግዚአብሔር አሰበሽ ለማለት መጡ። ያዩ አመኑ። አንዲት ግን ማየት የተሳናት ማየት የማትችል እንደ ቶማስ የሐናን ማኅፀን ካልዳሰስኩ አላምንም አለች። ቶማስ አላምንም ብሎ አልነበረም? አላምንም ብላ እጇን ወደ ሐና ማኅፀን ዘረጋች ይላል። የሐና ማኅፀን እየገፋ ያለ ማኅፀን ነበረ እና እጇን ዘርግታ እቺን የተቀደሰች አማናዊት መቅደስ የተቀመጠችበትን ግምጃ ቤት ይህንን የሐናን ማኅፀን ቅዱስ ማኅፀን በእጆቿ ስትነካካ ለዘመናት ታውራ የነበረችው ሴት፣ ዓይኖቿ ተጋርደው የነበሩ ከብርሃን ተለይታ የነበረች ሴት የሚሳነው አምላክ አይደለም። እግዚአብሔር በኤልሳ አጥንት ከፈወሰ በሐና ማኅፀንም ይፈውሳል። እግዚአብሔር በቅዱሳኑ ያድናል። እግዚአብሔር በቅዱሳኑ ድንቅ አምላክ ነው። እግዚአብሔር በጻድቁ እንደተገለጠ ወቁ ያለው ቅዱስ ዳዊት አእምሩ ከመተሰባ እግዚአብሔር በጻድቁ። እግዚአብሔር ዛሬም ነገም በቅዱሳኑ ሲሰራ ይኖራል። ቅዱሳን የእግዚአብሔር ጣቶች ናቸው። ቅዱሳን የእግዚአብሔር እጆች ናቸው። የበረከቱ መፍሰሻዎች ናቸው። ቅዱሳን እግዚአብሔር የሚሰራባቸው መለኮታዊ ስራውን እንዲሰራ የሚያንቀሳቅሱ ሞተሮች ናቸው። ድንግል ማርያም በቃና ዘገሊላ ተገኝታ መለኮታዊ ስራውን እንዲሰራ የመጀመሪያውን ታምር እንዲያደርግ ምክንያት ሆና ነው የቀረበችው። ልጄ ሆይ የወይን ጠጅ የላቸውም ያለችው። ቅዱሳን ለእግዚአብሔር በር ከፋቾች ናቸው። ቅዱሳን እግዚአብሔር እንዲሰራ ይሰራሉ፣ በር ይከፍታሉ። ቅዱሳን እግዚአብሔር እንዲያድን ምክንያት ይሆናሉ። ይቁት እንዲያስነሳ፣ ለምጽ እንዲያስነሳ ምክንያቶች ይሆናሉ። በረከታቸው በሁላችን ላይ ይደር። የዚህ ሴት ዓይኗ በራ፣ ወሬው ሁሉ ናኘ። በዚህ ምክንያት እቺ በማኅፀኗ ያለች ፍሬ እንዲህ አድርጋ የምትፈውስ ከሆነ የተነገረው ትንቢት ደርሷልና የሚወራው ልዑል ሊሆን ይችላል ብለው ለምቀኝነት የሚያርፉ አይሁድ ሐናን እንገላለን እስከነ ጽንሷ እንገላታለን ብለው ተነሱ ይላል። ጠላት ዛሬ ብቻ አይደለም፣ ሾተ ላይ ዛሬ ብቻ አይደለም፣ ዛሬም ህልም ባላቸው
ርዕይ ባላቸው የእግዚአብሔርን ተልእኮ አንግበው በተነሱ ላይ ዲያብሎስ ሁሌም መሬት ይጭራል፣ ሁሌም ይቆፍራል። ህልማቸውን ለማምከን፣ ርዕያቸውን ለማምከን፣ ጉዞአቸውን ለመግታት ሰይጣን የማያደርገው ነገር የለም። ዛሬም የክርስቶስን ትንሣኤ ለማስተባበል፣ የክርስቶስን ደም ለማጣጣል የማይሰራው ስራ የለም። ይኸው በየሚዲያው ሁሉ የምንሰማው ነው። እኔና እናንተ የምንበላው የማን ስጋ ነው? እስቲ ንገሩኝ። የማን ስጋ ነው? የድንግል ማርያም ስጋ ነው እንዴ? አይደለም። ግን ከማን የነሳው ስጋ ነው? ከድንግል ማርያም የነሳው ስጋ። የመለኮት ገንዘብ እኮ ሆነ። የመለኮት ገንዘብ ለስጋ፣ የስጋ ለቃል እኮ ሆነ ይላል እኮ አይደለም እንዴ? ቃል ስጋ ሆነ ይላል። ያ ስጋ የማን ነው? የማን ስጋ ነው? የእሱ እኮ ነው። የምንበላው የማን ስጋ ነው? የኢየሱስ ክርስቶስን። እናቶች እንኳን የአምላክን ስጋ ተቀበል እናቶች አስተማሪዎች እኮ ናቸው። ዛሬ ግን በስነ መለኮት ትምህርት ትውልድን ጭንቅላት የሚያፈራርስ የምንሰማው የምናያቸውን ነገሮች ሁሉ እግዚአብሔር ከዚህ ይታደገን። ከድንግል ማርያም የተወለደ ነው። ከማን የተወለደ? ከስጋዋ ስጋ ከነፍሷ ነፍስ ነሳ። ግን ያ ገንዘብ የማን ነው? አሁን የማን ሆነ? ከሶስቱ አንዱ አካል እኮ ለብሰው በቀኝ ነው አይደል ያለው? በአብ ቀኝ እኮ ነው ያለው አይደል? ያ ስጋ ከብሯል እኮ አሁን ከብሯል አሁን። ስለዚህ ይሄ ነው እንግዲህና ኢየሱስ ክርስቶስን ከትንሣኤው ጀምሮ ከዛ በፊትም አይታችኋል ሲያሳድዱ የነበሩ ሰዎች ያኔ ጀምሮ አይደሉምና ሐናን እንግደል ብለው ሰዎች ተነሱ። እግዚአብሔር መልአኩን ልኮ እመቤታችን ሕፃኑን ይዘሽ ወደ ግብፅ ሽሽ እንዳለ በያንቺም ወደ ሊባኖስ ሽሽ ያላት። በሊባኖስ ተራራ ያለች እመቤታችን ድንግል ማርያም ከፀሐይ 7 እጅ የምታበራ የፀሐይ እናት ዳግሚት ሰማይ እመቤቴ የኢየሱስ እናት የአማኑኤል እናት የጌታዬ እናት በዛ በሊባኖስ ተራራ ተወለደች። ደስ ይበላችሁ። እመቤታችን ማነች? ማነች እመቤታችን? እስቲ መልሱልኝ። ማነች? ድንግል ማርያም ማነች? የአምላክ እናት። የማን እናት? የአማኑኤል እናት። የማን እናት? የኢየሱስ እናት። ኢየሱስ ማለት መድኃኒት ማለት ነው። ሕዝቡን ከኃጢአት የሚያድን የበሽታ መድኃኒት፣ የመጨረሻው መድኃኒት፣ ትውልድን የሚያድን መድኃኒት፣ የመድኃኒት እናት እናታችን ድንግል ማርያም በዛ ተወለደች። ታውቃላችሁ፣ እሷ ልጇን ቤት ነበር የወለደችው በበረት አያችሁ። እሷስ ቤት ተወለደች። እሷም እኮ በዱር የተወለደችው። የእሷና የልጇ ልደት ይመሳሰላል። እሷም በበረሃ ነው የተወለደችው፣ እሱም በበረሃ ለቁጥር 1 ወጥቶ ነው የተወለደው። እንዲህ ናቸው የእግዚአብሔር ሰዎች። ብዙም የሚታይ ነገር የላቸውም። ስታዩ በኋላ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም ይላል። ግን ስራቸው ዓለምን ሞልቶ ነው፣ የተትረፈረፈ ነው። እነኚህ የበረከት ምንጮች ብዙም አመጣጣቸው፣ እድገታቸው፣ አወላለዳቸው ብዙም ይህን ያህል እንደ ባለ ሀብት ወይ እንዳላቸው ሰዎች እንደ ባለስልጣን ተደርጎ ብዙ ለዝና የሚበቃ አይደለም። እንደ ምስኪን እኮ ታናሽ ብላቴና ምስኪኑ አቀፈች እኮ ነው የሚለው በቤታችን ድንግል ማርያም። የሀብታም ቤተሰብ ልጅ ትመስላችኋለች? የድሃ ቤተሰብ አይደለም። የድሃ ቤትን እኮ ነው የመረጠው። የሀብታም ልጆችን እኮ አይደለም የመረጠው። በዛ ተወለደች። ዛሬ የምናከብረው ልደቷን ነው። ደስ ይበላችሁ። እንግዲህ እቺ ዘር ነች። እቺን ዘር ነው። እቺን ዘር ባስቀርን ኖሮ እንደ ሰዶም በሆነን ያለው ድንግል ማርያም ነች። የማጠፋ ዘር ነች። እቺን ዘር መንካት አያስፈልግም። እግዚአብሔር ያተማት ነች። ህትምት ፍጽምት ነች። መደምደሚያ ነች። እቺ ለጭቅጭቅ አቀርብም። እቺ ለድርድርም አቀርብም። ለድርድር አቀርብም። እኔ ሰዎች ስለ ነገረ ክርስቶስ ብዙም ሲመቻመቹ ስለ ድንግል ማርያምም ያልሆነ ነገር አንስተው ሲከራከሩ ብዙም ደስ አይልም። እግዚአብሔር ሁሉም ነገር በቃሉ ጨርሶታል። ድንግል ማርያም የማን እናት ነች? የማን እናት ነች? የአምላክ እናት። ይሄንን ይዘን ማድነቅ ያቅተናል? የጌታዬ እናት፣ የአምላኬ እናት፣ የመድኃኒቴ እናት
አይደለም እንዴ? ከእግዚአብሔር ተልከው የነገሩሽን የምታኝ እመቤቴ እምነተ ብርቱ ርኅራኄተ ሕሊና ደግ የሆነች እናት አንደበተ ቁጡ ወተወደው ውስተ ልባ የተባለ ሁሉን ነገር በልቧ የምትጠብቅ ነውር የሌለባት። እስቲ ስለ እመቤታችን ንግግር መጽሐፍ ላይ እንዲህ ብላ እንዲያስቀየመች እንዲህ ተናገረች የሚል ነገር አይታችኋል? መጽሐፍት ያላሉትን እኛ ለምን እንደክማለን? አቤት 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 እያሉ እያደነቁ መኖር አይሻልም? የእግዚአብሔርን ስራ እንደው አድንቆ መኖር አይሻልም? እግዚአብሔር ልጆች አይሻልም? እንደ እግዚአብሔር አሁን አንዳንዶቹ ረስቷቸው ትቷቸው እኛን በቃ እንደላከና እነኝን አብራሩልኝ ያለ ይመስል በጣም እንደክሙ ሰዎች አሉ። ስህተት ውስጥ የምንገባ ሰዎች አሉ። ምንም ስህተት ውስጥ የሚከተል ነገር የለም። እመቤታችን ድንግል ማርያም ማለች የአምላክ እናት ንጽሕት ድንግል ክብርት የተለየች የተመረጠች ጸጋ የሞላባት አይደለችም እንዴ? ይህን መናገር እኮ ነው። ከሉቃስ ጋር ሆኖ መመስከር እኮ ነው። ጽፎታል እኮ ሉቃስ። ጸጋ የሞላብሽ አላት። ጸጋ የሞላብሽ ደስ ይበልሽ አላት እኮ። ጸጋ የሞላብሽ እና ይሄን ማክበር ያስፈልጋል። ስለዚህ ይሄ ዘር ነው፣ እቺ ዘር ነች። አባቶቻችን ደራሲያን ደግሞ አመጡትና ኪያኪን መያተፈለለ ያቺ ዘር እቺ ነች። አንቺን ባያስቀርልን ኖሮ እንደ ሰዶም እና እንደ ገሞራ ሆነን በቀረን ነበር። ያቺ ዘር አንቺ ነሽ። ያቺ ነቅ የሌለባት ያልነቀዘች እንከን የሌለባት ጥርጥር የሌለባት ፍጽምት ብጽዕት ልዕልት የተመሰገነች ክብርት የሆንሽ አንቺ ነሽ እያሉ አባቶች ተነትኑታል። ነቅ የሌለባት ዘር ማለት ነው። እቺ ዘር ነች። ከዚህ የተገኘው ነው የማኅፀኗ ፍሬ ነው እኔና እናንተን ያዳነ። ለዚህ ነው ኤልሳቤጥ ምን አለች? አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። አንቺ ምን ያልሽ ነሽ? የተባረክሽ ነሽ፣ የማኅፀንሽ ፍሬ ምን የሆነ ነው? የተባረከ ነው። አያችሁ፣ የተባረከ ፍሬ ለተባረከ ማኅፀን የተባረክሽ ነሽ። እግዚአብሔር አስቀድሞ ማደሪያውን አዘጋጀ፣ ማረፊያውን አዘጋጀ። ለዛ ነው የምታደርጉት። አቅም ሲኖራችሁ እኮ እንደታረታሩት አይደል? ልዩ ማደሪያ፣ ልዩ ማረፊያ። በየዚህ ዓለም ነገር ቆንጆ ነገር ትመኛላችሁ። ሰው እንኳን ማለት ነው እግዚአብሔር ያህል ታላቁ እንደው እግዚአብሔር በበረት ወደቀ፣ እግዚአብሔር መጥቶ ተዋረደ ስንል ከኃጢአት አንግል አይደለም፣ ኃጢአትን አይደለም መዋረዱን ዝቅ ማለቱን እንጂ ነገር ግን በማደሪያ ደረጃማ ከኃጢአት ጠብቆ በማኅፀን ጠብቆ በማኅፀን ጋርዷት። አያችሁ ሰባቱ መጋረጃ እሷን ጠብቋታል። እሷ ራሷ እኮ ተጋርዳ እኮ ነው እግዚአብሔር እንዲጋርዷት ማኅፀኗን ጠብቆ ንጽሕናዋን ጠብቆ ድንግልናዋን ጠብቆ አንጽሖ ሥጋሃ አይደለም አደረ ላዕሌሃ ሥጋዋን አነጻ እኮ ነው የሚለው። ይሄ ማለት ይሄ አንጽሖ ሥጋሃ ማለት ያልነጻበት ጊዜ ነበር ማለት አይደለም። ገና ሲጀምር እዛ ጋር ነው ያቆመው ማለት ነው። ማለፊያው ላይ ነው የገታው ማለት ነው። ገና ድንግል ማርያም ስታልፍ ስትመጣ ኃጢአት እዛ ቆሟል። ከእሷ ጋር ንክኪ የለው። በማኅፀን ጠበቃት ነው። አነጻ ማለት ከጊዜ በኋላ አነጻን ማለት አይደለም። አንጽቷታል። ቀድሞውኑ ንጽሕት ናት ማለት ነው። ስለዚህ ለዚህ ነው ጸጋ የሞላብሽ። አሁን ለምሳሌ ጸጋ ማለት ብዙ ነገርን ስጦታ አይደለም? ነፃ ስጦታ፣ ነፃ በነፃ የሚሰጥ ነፃ ሰው ዋጋ የማይከፍልበት ብለን ነው አይደለም? ድንግል ማርያም ያገኘችው ቅድስናዋ በተጋድሎ በትሩፋት አይደለም። አሁን አንዳንድ ሰው እንደ ጻድቃን በትሩፋት በመውደቅ በመነሳት ይመስላል። አይደለም። ገና ሳትወለድ የተመረጠችው፣ ገና ሳትመጣ ነው የተመረጠችው። ማን የመረጣት? ማን መረጠ? ይህ ስጋ ማን አዘጋጀ? እግዚአብሔር አዘጋጀ። ስለዚህ የእሷ መመረጥ እንደ ሌሎቹ አይደለም። እንደ ጻድቃን ሰማዕታት በመውጣት በመውረድ በትሩፋት በተጋድሎ በስግደት ላብ ጠብ በማድረግ አይደለም። ድንግልን እንዲሁ የመረጣት አምላክ ማለት እንዲሁ ጠበቃት፣ እንዲሁ ጋረዳት፣ እንዲሁ እግዚአብሔር ሸፈናት፣ ስጋዋን አነጻ፣ ለቃሉ ማደሪያ ትሆን ዘንድ
በዮሐንስ ወንጌል 1:14 ላይ ቃልም ሥጋ ሆነ አይደለም የሚለው? ያ ሥጋ የማን ሥጋ ነው የተዋህደው? የድንግል ማርያም ሥጋ አይደለም እንዴ? ያንን ሥጋ አዘጋጀ። ወደ አንዲት ድንግል ሂድ እኮ ነው ያለው። ከላይ ሲናገር ቃሉ መልአኩ ቅዱስ ገብርኤል በ6ኛው ቀን ወደ አንዲት ድንግል ተላከ እኮ ነው የሚለው። ከላይ ስትል እግዚአብሔር አስቀድሞ በክብር በንጽህና በድንግልና እንድትጠበቅ አድርጎ ጊዜው ሲደርስ ሐዋርያው ቅዱስ ጳውሎስ ደግሞ ይሄን ምን ይላል? የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደ ልጁ የዘመን ፍጻሜ ነበር ማለት ነው። እግዚአብሔር ቀን የቀጠረው ያ ቀጠሮ ሲደርስ ልጁ ወደ እሷ ላከ ማለት ነው። ስለዚህ የምናከብራት እናታችን ድንግል ማርያም የአምላካችን እናት የኢየሱስ እናት። ኢየሱስ ደግሞ የዓለም ሁሉ ቤዛ ነው አይደለም እንዴ? የዓለም ሁሉ ምንድን ነው? ቤዛ ነው አይደለም እንዴ? ራሱን አሳልፎ ለእኛ የሰጠ ማለት ነው። ስለዚህ የማን እናት ነች ማለት ነው? የቤዛ እናት ነች ማለት ነው። እናት የጌታችን እናት እንግዲህ አይታችኋል። እስከ መስቀል እስኪበቃ እንኳን ወደ ግብፅ እንኳን ስትሄድ የከፈለችው ዋጋ አይታችኋል። እንዴት አድርጋ ከሕፃኑ ጋር ያ እንግዲህ እንዳልኳችሁ እሷ ወደ ግብፅ መሄዷ፣ መሰደዷ፣ መከራ መቀበሏ በቅድስናዋ ላይ የጎደለ ነገር ኖሮ የሚጨምር አይደለም። ለምሳሌ ኢየሱስ ክርስቶስ ወደ ግብፅ መሄዱ፣ መንከራተቱ፣ መገረፉ፣ መራቡ፣ መጠማቱ ምንም ለሱ የሚጨምርለት ነገር የለም። ይሄ ሁሉ ለማን ነው ማለት ነው? ለእኛ ነው ማለት የተከፈለው። እና እናታችን ድንግል ማርያም ቃል ኪዳኗ ከሁላችን ጋር ይሁን። በዚህ የተገኛችሁ ሁሉ ድንግል ማርያም ትባርካችሁ። ድንግል ማርያም ሁላችንም ተባርክ። ድንግል ማርያም እናታችን ነች። ከፍጥረታት በላይ ከፍ አድርገን የምናከብራት የአምላካችን እናት ነች። ሌሎቹ ብዙ ሰግደው ጸልየው ብዙ ወጥተው ወርደው ብዙ ስራ ሰርተው ሊሆን ይችላል። ድንግል ማርያምን ግን በዛ ልክ አይደለም የምናያት። የማን እናት ነች ድንግል ማርያም? የአምላክ እናት ነች። እሷ የሩት ብእሲ እናት አይደለችም። የወለደችው ተራ ሰው አይደለም። የወለደችው ሰማይና ምድርን የፈጠረውን ነው። የወለደችው የዓለማት ጌታ ነው። ዓለምን አሳልፎ የሚኖረው ነው። የአምላክ እናት ነች። ትንሽ ስለሷ መነጋገርም በራሱ እኮ መደፋፈርም ይመስላል አይደለም? የአምላክን እናት አቻ አድርጎ ዝቅ አድርጎ መናገር የዘላለም ኃጢአት ነው፣ የማይፋቅ በደልም ነው ማለት ነው። እግዚአብሔር ያላለውን ማለት የለብንም። መጽሐፍ የዘጋውን ዝም ነው ማለት ያለብን። መጽሐፍ ስለ ክብሯ ይናገራል። እሷም እኮ ትናገራለች አለ እንዴ? ነፍሴ ማንን ታከብራለች አለች? ማንን ታከብራለች? ታከብራለች። መንፈሴ በማን ደስ ይላታል አለች? በአምላኬ ደስ ይላታል። እዛ የእመቤታችን የድንግል ማርያምን ጸሎት እያንዳንዱን አረፍተ ነገር ካያችሁ በጣም ብርቱ ጸሎተኛ፣ በጣም ብርቱ የሆነች ብሉያትን የምትመረምር መጽሐፍትን የምትመረምር ጸሎቷን እስቲ እዩት። እያንዳንዱ ውሳኔ አለበት፣ ፍርድ አለበት። የእግዚአብሔርን ምሕረት፣ የእግዚአብሔርን ፍርድ፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን ቅድስና፣ ለሰዎች ያላትን በጎነት እዛ ላይ በዛ ባጭሯ በጸሎቷ ገልጸዋለች። በቃ እሷን የምናገኛት እመቤታችን አንደኛ የአምላክ እናት፣ ሁለተኛ ርኅሩኅ የሆነች ንጽሕት የሆነች ጸጋ የሞላባት እግዚአብሔር በጸጋ ያተረፈረፋት ቅድስት የሆነች ጸሎተኛ ሁሉን የምትወድ የፍቅር እናት የሆነች ቂም በቀል የሌለባት ኃጢአት የሌለባት ዘላለማዊት ድንግል የሆነች ይህን መመስከር ያስፈልጋል። እግዚአብሔር አምላካችን በረከቷን ያሳድረበት።